በአንድ ወቅት በአንድ ተራራ ጫፍ ላይ በቀሉ 3 ትናንሽ ዛፎች ሲያድጉ ምን መሆን እንደሚፈልጉ ያወጋሉ። የመጀመሪያው ትንሽ ዛፍ በከዋክብት ያጌጠውን ሰማይ ቀና ብሎ ተመለከተና እንደ ከዋክብትና ጨረቃ ያማሩ ውድ ሀብቶችን መያዝ እፈልጋለሁ፣ በወርቅ መሸፈንና በከበሩ ድንጋዮች መሞላት እፈልጋለሁ፣ በዓለም ላይ በጣም ውድ የሆኑና የከበሩ ማዕድናትን ሳጥን ሆኜ እንዲቀመጡብኝ እፈልጋለሁ አለ። ሁለተኛው ትንሽ ዛፍ ደግሞ ወደ ውቅያኖስ እየሄደ ያለውን ትንሽ ጅረት ተመለከተ። ኃይለኛ ውቅያኖሶችን መጓዝና ኃያላን ነገሥታትን መሸከም እፈልጋለሁ፣ በዓለም ላይም በጣም ጠንካራው መርከብ እሆናለሁ አለ። ሦስተኛው ትንሽ ዛፍ ደግሞ በተጨናነቀች ከተማ ውስጥ ሥራ የበዛባቸውን ወንዶችና ሴቶችን ተመለከተ። እናም የተራራውን ጫፍ ጨርሶ መልቀቅ አልፈልግም፣ በጣም ረጅም ሆኜ ከየትም መታየት እፈልጋለሁ። እናም ሰዎች ሲያዩኝ ዓይኖቻቸውን ወደ ሰማይ አንስተው እግዚአብሔርን ያመሰግናሉ፣ እኔም በዓለም ላይ ረጅሙ ዛፍ ሆናለሁ አለ። ዓመታት አለፉ እና አንድ ቀን 3 እንጨት ቆራጮች ወደ ተራራው ወጥተው 3ቱንም ዛፎች ቆረጧቸው። ዛፎቹ የተለየ ነገር ለመሆን ቢመኙ ዕጣ ፈንታቸውን መምረጥ አልቻሉም። የመጀመሪያው ዛፍ የከበሩ ማዕድናት ማስቀመጫ ከመሆን ይልቅ እንስሳትን ለማጠጣትና ለመመገብ የሚውል ገንዳነት ተለወጠ። ሁለተኛው ዛፍ አስደናቂና ግዙፍ መርከብ ከመሆን ይልቅ ትንሽ የዓሣ ማጥመጃ ጀልባ ሆኖ ተሠራ። በተራራው ላይ ቀጥ ብሎ ለመቆየት የፈለገው ሦስተኛው ዛፍ ደግሞ ተቆርጦ ረጅም አግዳሚ ግንድ ሆኖ መጋዘን ውስጥ ተጣለ። 3ቱም ዛፎች መሆን የሚፈልጉትን ባለመሆናቸው ተስፋ ቆረጡ። ከዕለታት በአንዱ ቀን የመጀመሪያው ዛፍ ባለበት የከብቶች ግርግም በአንድ በከዋክብት ባጌጠ ምሽት አንዲት ወጣት ብጽዕት የመውለጃዋ ጊዜ የደረሰ ሴት በመንደሩ ለእንግዳ ማደሪያ ባለመኖሩ ገንዳ ሆኖ በተሠራው ዛፍ ባለበት ግርግም ልጇን ወለደች። ልጇንም በእንስሳት ገንዳ ላይ አስተኛች። ያ ልጅም የዓለም ንጉሥ ኢየሱስ ክርስቶስ ነበር። እናቱም ድንግል ማርያም ነበረች። እናም ከዚያ የመጀመሪያው ዛፍ የዓለምን ታላቅ ሀብት በላዩ ላይ አስቀመጠ። ይህንም ተገነዘበ። ከዓመታት በኋላ ሁለተኛው ዛፍ ከብዙ ዓመታት በኋላ ኃይለኛ አውሎ ነፋስና ወጀብ በነበረበት ወቅት ደክሞት የተኛ ሰውና በማዕበል የተጨነቁ 12 ሰዎችን ተሸክሞ በባህር ላይ ይጓዛል። እነዚያም ሰዎች በማዕበሉ ጉልበት ተጨንቀው ሲጮኹ የትኛው ሰው ተነስቶ ነፋሱንና ማዕበሉን ገሠጸው፣ ባሕሩንም ጸጥ በል አለው። ነፋሱና ማዕበሉም በቅጽበት ጸጥ አለ። ያን ጊዜ ዛፉ ማዕበልና ወጀብ የሚታዘዙለት የሰማይና የምድር ንጉሥ እንደተሸከመ ተረዳ። ከተወሰነ ጊዜም በኋላ በዕለተ ዓርብ 3ኛው ዛፍ ከመጋዘን ወጥቶ እየተሞረደና እየተሳለ ወደ መስቀል ቅርጽነት ተቀየረ። እናም ጭካኔ በተሞላበት ሁኔታ አንድ ሰውን እላዩ ላይ ሰቅለው ገደሉበት። ነገር ግን በዕለተ እሑድ ያ የሞተው ሰው ሞትን አሸንፎ ተነሳ። እናም ዛፉ ተሸክሞ የነበረው ሞትን አሸንፎ ለሰው ልጆች ድነትን ያመጣ መድኃኒት መሆኑን ተረዳ። አሁን ሰዎች ይህን መስቀል የሆነውን ዛፍ ተመልክተው ሁልጊዜ እግዚአብሔርና ልጁ ኢየሱስ ክርስቶስን ያስታውሳሉ። ዛፉ ሕልሙ ያሰበው አልሆነም፣ ነገር ግን በሺህ እጥፍ የተሻለ ዕድል ፈንታ ሆነለት። የታሪኩ ሞራል ልክ እንደ 3ቱ ዛፎች ብዙ ጊዜ ከእግዚአብሔር ዕቅድ ጋር የማይጣጣሙ ሕልሞችና ዕቅዶች አሉ። ሆኖም ግን ወሰን በሌለው ጥበቡ እርሱ ከምንረዳው በላይ ወደ ታላቅ ዓላማ ይመራናል። በፈጣሪም ልንታመን ይገባል። መጽሐፍ እንደሚል ለእናንተ የማስተማትን ሐሳብ እኔ ያውቃለሁ። መልካም የስቅለትና የትንሣኤ በዓል ይሆንላችሁ።